ሰላም ቤተሰብ እንዴት ናችሁ? አሁን እንግዲህ የመኖሪያ ቤቴ ነው። ከመኖሪያ ወደ ቤቴ እንግዲህ ወደ ሰፈር ወጣ ብዬ ያለውን ሪያክሽን አብረን እናያለን። ይመሻል። እንግዲህ ቤተሰቦቼ ያደኩበት ሰፈር ተወልጄ ያደኩበት ትምህርት የተቀበረበት ሰፈር ነው። እንግዲህ ቤተሰብ እንግዲህ አሁን ፀጉሬ ልስተካከል፣ ፀጉሬ አድጎብኛል፣ ፀጉሬ ልስተካከል ነው። አብራችሁኝ ሁኑ። እንግዲህ ቤተሰብ ይሄ ሰፈር እንግዲህ ቢ ሰፈር ይባላል። ያው እንግዲህ መረጥ ፀጉሬ የምስተካከለው በዚህ ነው። እንግዲህ በዚህ ነው መንገድ እንግዲህ ቤተሰብ ተወልጄ ያደኩበት ሰፈሬ ነው። እንግዲህ ትምህርት የተቀበረበት ያደኩበት እውቀት ያስኩበት ሰፈሬ ነው። ገና ብዙ ማሳያችኋለሁ። ስለዚህ ሰፈር በጣም ብዙ ማሳያችሁ ቆይታለኝ። እንግዲህ ፀጉሬ ይስተካከሉ። ፀጉሬ በጣም አድጓል። አብራችሁኝ ነው። ዳኒ እንግዲህ ቤተሰብ እንግዲህ እሱ ዳንኤል ይባላልኝ ሰፈር ያለ ሰው ነው። እንግዲህ ያበረታተኛል፣ ዘፋኝም ነኝ። እንግዲህ እሱ ያበረታተኛል። እንደምትወድ ዳንኤል ይባላልኝ። ሰላም ያልኩት ስለዛ ነው ቤተሰብ። ሰላም ሹፌር እንዴት ነው? እሺ ነው አለ። እንዴት ነው ስራ? እንዴት ነው ዛሬ? ስራ አሪፍ ነው ዛሬ? ምንም አይልም ስራው። አይዞን በርታልኝ። እሺ ሰላም ቤተሰብ እንግዲህ እንደምታያት ፋሲካ ትባላለች። እኛ ሰፈር ሻይ ቡና የምትሰራ ልጅ ናት። እንግዲህ ፋሲካን ሰላም ብለን ወደ ፀጉር ቤት ያመራሉ። አብራችሁ ነው። ሰላም ፋሲካ እንዴት ነው? አለን። ስራ እንዴት ነው? እንግዲህ ስራ አሪፍ ነው። አንቺ ጋር? በርቺ። ፀጉር ያስተካክለኝ። እንግዲህ አሁን ፀጉር ሊስተካከል እየገባው ነው። እንግዲህ ፀጉር የሚያስተካክለኝ ልጅ ይበልጣል ይባላል። እንግዲህ ፀጉር ቤቱ ይሄን ይመስላል። ቤተሰብ ያያችሁት ነው። እንግዲህ አብራችሁኝ ነው። እኔ የምፈልገው ፀጉሬን ፌድ አፕ ታስተካክለኝ። ፌድ አፕ ባለበት ሰራ። ይሄ እንዴ ፋፈሽ አርጌሽማ ማለት ነው። አንድ ሙዚቃ ሳጋብኝ ማለት ነው። እሺ በቃ እንግዲህ አንድ ሙዚቃ ጋብዛለሁ። ጥፋተኛው ገዳ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብሽ አደረ። አንቺን ማየት ከቀረ ሕይወት ምኑ ሰመረ። የኔ ሕይወት ያላንቺ ነው ይደምቅም ባዶ ነው። ክንድ የለኝም እኔ ከጠሩኝ ባንቺው ነው። አብሬሽ ያለው ለበደልኩሽ በደል በእንባ ብመልሰው የሚያንሰኝም አይደል፣ ማንባቴ የሚያንሰኝም አይደል። እቴሙች በቃኛ ደለሽም ፖርቴና ወቅያለው ራሴን አልጋሩ። እንግዲህ እንደምታዩት ይሄ ወንድሜ ፋፈሽ አርጎኛል። እንግዲህ ቤተሰብ እንደምታዩትኝ እንግዲህ አሁን ባጃጅ ሊይዝ ነው። አብራችሁኝ ዞር ብዬ ብገስሰው ባሰበት ወላ ብሰኝ ባሰበት
ማነው ተረኛ? ተረኛ ማን? አሁን እንግዲህ ታክሲ ልዝ ነው። በታክሲ ልሄድ ነው። አብራችሁኝ ነው። ታክሲ ነው ገባን። እንግዲህ ቤተሰብ አሁን እንግዲህ ወደ ከተማ እየወጡ ነው። ታክሲ ይዤ ከአፋፍ ገደሉ ከጋራው ባሻገር ከዛው ጋንቺ ሆኖ የሀሳቤ ነገር ጫካም ባያግደው በረሃም ባይፈራ ይሰደዳል ልቤም ካለሽበት ስፍራ ይጓዛል ካንቺው ይጓዛል ይከንፋል አይኔም ባዝኖ አይንሽን ናፍቋል። አሁን እንግዲህ ያለሁት ጊዮርጊስ ዜብሮ መሻገሪያው አካባቢ ነው። ቤተሰብ አሁን ያለውን ቆይታ አብራችሁ ሆኖ ይመቻችሁ። እንግዲህ አሁን ቤተክርስቲያን ልሳለም ነው። ቤተክርስቲያን ተሳለሚ ወደ ጣና አመራለሁ። አብራችሁኝ ነው። እንግዲህ ቤተሰብ ተሳልሜ ጨርሻለሁኝ። አሁን ደግሞ ወደ ጣና ልሄድ ነው። አብራችሁኝ ነው። እንግዲህ እንደምታዩት አሁን ጣና ላይ ደርሰናል። ጣና ነሽም እንደምታዩት ችትና አሁን እንግዲህ ወደ እሷ እንጠጋና እንየው። ጣና ነሽ ባህር ዳር ውብ ባህር ዳር ውብ ባህር ዳር ስታምር